ወታደራዊ አፈናና የወጣቶች ግዢ ቢዝነስ ወጣቶችን በግዴታ አፍሶ ለውትድርና መላክ ሰሞኑን በኦሮሚያ ክልል በአዲስ መልክ እየተከናወነ ነው። እያንዳንዱ የቀበሌ አመራር ከ2 እስከ 7 ወጣት የማቅረብ ግዴታ ተጥሎበታል። ከዚህም የተነሳ ወጣቶችን በጎዳናዎች፣ ፑል ቤቶች ወዘተ አግኝቶ ለማፈስ የሚደረገው እሽቅድድም ተጧጡፏል። በአፈሳው የተደናገጡ ወላጆች ልጆቻቸውን ከትምህርት ቤት በማስቀረት ለመደበቅ ተገደዋል። ይህ ሁኔታ በጎዳናዎችና መዝናኛ ቦታዎች የወጣቶች እጥረት ፈጥሯል። ሆኖም ወጣቶችን አግኝቶ ኮንታውን መሙላት ላቃተው አመራር ወይም የተያዘበትን ልጅ ማስለቀቅ ለሚፈልግ ወላጅ መፍትሄ የሚሆን ቢዝነስ ተከፍቷል። ይኸውም ከትውልድ ቀያቸው ራቅ ወዳለ ቦታ ፈልሰው በቀን ስራና ጎዳና ዳሪነት ላይ የሚገኙ ወጣቶችን መግዛት ነው። ደላሎች እነዚህን ወጣቶች አስቀድሞ ስራ እናስይዛቸዋለን በሚል አባብለው ሰዋራ ቦታ ላይ በአፈና መልክ ያቆዩቸዋል። ከዚያም ኮንታ ለተጓደለበት አመራር ከ40 እስከ 100 ሺህ በማስከፈል አሳልፈው ይሰጣሉ። በተመሳሳይ መልኩም ልጅ የተያዘበት ወላጅ ከቀበሌ አመራር ጋር በመደራደር ከ100 እስከ 300 ሺህ ከከፈለ በኋላ ልጁ ተለቆ ከደላላ የሚገዙት አንዱ ይተካል። መረጃውን ያገኘነው ከጀዋር መሐመድ ይፋዊ ፌስቡክ ገጽ ነው።